አሁን አርቲፊሻል ናቸው የዝሆን አስመጥቼ ነው ሲለኝ ረገፉ የት እንደወደቁ አይታወቁም ለዚህ ወስፋታ ትንሽ ቀር የሚለኝ ምንድነው ያው 11 አመት ሙሉ ስፖርት ሰርቼ ምንም አይነት ለውጥ ያላመጣ ግለሰብ በሚለው መፈመሴ ነው እንጂ መባከንን ያሳያል መባከኔን እሱ ነው እንጂ ሾጣጣው ባንተ ነው ሰው ሁሉ ችጋሩን የወጣው የሚነዱ ሰዎች ችጋር ሲይዛቸው ይቆረጥሙሃል አንስተው በእጃቸው በቆሎ ሾጣጣው ባንተ ነው ሰው ሁሉ ችጋሩን የወጣው የሚነዱ ሰዎች ችጋር ሲይዛቸው ይቆረጥሙሃል አንስተው በእጃቸው ሰላም የተወደዳችሁና የተከበራችሁ ውድ ተመልካቾቻችን በቆሎ ቲቪ ሾው ነው ሞራል ስጡኝ ውድ ተመልካቾቻችን ዓለማችን በየሰዓቱና በየደቂቃው አዳዲስ ክስተቶችን ስታስተናግድ ትቆያለች ከነዚህ አስገራሚ አስደንጋጭ እንዲሁም አስደሳች ክስተቶች መካከል ደግሞ ብዙሃኑ 95% የሚሆነው በሶሻል ሚዲያ ይንቀሳቀሳል በሶሻል ሚዲያ ከሚንቀሳቀሱት አስገራሚ አስደንጋጭና አሳዛኝ ክስተቶች መካከል ለእናንተ ለተመልካቾች እንግዶቻችንን እዚህ ስቱዲዮአችን ድረስ በመጋበዝ ለእናንተ የምናቀርብላችሁ ራችንና ክብራችሁ እዚህ ስለተገኛችሁ እጅግ አድርጌ አመሰግናለሁ እንግዲህ እንደዚህ ሞቅ ሸብረቅ ደመቅ እንዱል ያደረገኝን ገንዘቤን አመስግኑልኝ ለገንዘቤ በዛሬው ዕለት ይዘንላችሁ የመጣነው እንግዳችን ለድፍን 11 ዓመታት ሙሉ ያለምንም መሰልቸት ያለምንም መድከም በሰውነት ግንባታው ላይ የቆየ የብዙ ሰዎችን ትችት በውስጡ አፍኖ ይዞ ትችታችሁ ያበረታኛል እያለ በሶሻል ሚዲያ ስሙ ታገል ጉጠት እዚህ ይገኛል ሞራል ተሰማኝ ታገል ጉጠት እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ለፕሮግራሙ አዲስ ከሆናችሁ ላይክ ሼር ሰብስክራይብ በማድረግ የኛ ቤተሰብ መሆን ይችላልላችሁ አሁን ግን ታገልን በሞራል ጥሩልኝ ታገል ወዳጄ የ11 ዓመት ልፋት ነው ይሄ ሞራል ስጥልኝ አመሰግናለሁ ታገልዬ ወዬ ጌታ ስለተገናኘን በጣም ደስ ብሎኛል በጣም ደስ ብሎኛል ዋ ተጣባክ እሺ ዋ በጣም ጥሩ ዋማ በጣም ጥሩ የሆነ ነገር ለስፖርተኛ በተለይ ታገልዬ ስላገኘው በጣም ደስ ብሎኛል እኔም በጣም ደስ ብሎኛል ምን ያህል ጊዜ ሆነን ከተገናኘን ተገናኝተናል ደስ ይላል እንደው ወደ ጥያቄዎቼ ከመግባቴ በፊት ታገልዬ እንደው ታገል ስሙ ትንሽ ላፍ ከበድ ይላልና ታገል ምን ማለት ነው ያው ታገል ማለት ያው መታገል ነው እንግዲህ በነገራችን ላይ ታገል የሚለው ስም የኔ አይደለም በዚሁ አጋጣሚ መናገር የምፈልገው ነገር ታገል የሚለው ስም የኔ ስም አይደለም ያው የሰፈር ሰዎች አንተን ዝቅ ለማድረግ አንተን ለመርገጥ ሲሉ ሙድ እየያዙ እየመሰላቸው ያወጡልኝ ስም ነው ቅጽል ስም ታገል ጉጠት የሚለው ቅጽል ስም ነው እንጂ የኔ ስም ዮሴፍ ነው ዮሴፍ ማይጠበቅ ስም ነው ሞራል ስትልኝ ዮሴፍ አመሰግናለሁ ስላገኘሁ በጣም ደስ ብሎኛል እኔም በጣም ደስ ብሎኛል እንደው ወደ ጥያቄዎቼ እንግባና እሺ እንደው ፌመስ ሆንክ ሶሻል ሚዲያ ላይ በደንብ መነጋገሪያ ሆናል በአንተ ኮሜንት በጣም ከሚሊዮን ነው የሚጻፈው አዎ እኔ ነኝ እኮ እንዳለ ቲክቶክን የተቆጣጠርኩት ይገርም ነው እንደው እንዴት ነው ፌመስነት ደስ ይላል በጣም ደስ የሚል ነገር አለው ያው ፌመስ ስትሆን ልዩ ስሜት ነው ያለው እኔ ፌመስ በመሆኔ በጣም ደስተኛ ነኝ በጣም እንደው ግን ትንሽ ቀር የሚለኝ ምንድነው ያው 11 አመት ሙሉ ስፖርት ሰርቼ ምንም አይነት ለውጥ ያላመጣ ግለሰብ በሚለው መፈመሴ ነው እንጂ መባከኔን እሱ ነው እንጂ መፈመስ ነው መፈመስ ነው እንደ ቁራስ እየጮሁ እየፈመሱ አይደል እንደው ለማን ላድርስልህ ገንዘብ አለኝ ብሎ የቁራ ድምጽ የሚያወጣ ዘፋኝ
ሞራል ስጡልኝ። ግልጽ የሆነች ንግግር ናት። አመሰግናለሁ። ያው ራስን ታውቀዋለህ መቼም አይደል? ቁራው ማለት ቁራዎቹ ለጫት ያክል ተጠጣልኝ። በጣም ደስ ይላል። አዎ ዋው። እሺ እና የትችት ስም ነው? የትችት ስም ነው እንጂ ታገል የሚለው ስም የኔ አልነበረም። ትወዷለህ ስም? በደንብ የትችት ስም ቢሆንም እኔን ይገልጸኛል ብዬ ስለማስብ በደንብ ነው የምወደው። እነሱ ሙድ እየያዙ እየመሰላቸው ነው ታገል ጉጠት ብለው ያወጡት። እኔ ግን ታገል የሚለውን ድምፅ ስሰማ እንድታገል ነው እሱን ነው የሚያሳየው እና እኔ እወደዋለሁ ስሜን በጣም በደንብ ነው የምወደው። የሚገርም ነው። እንደው ታገልዬ እንደሆነ ስንት ዓመት ቆየህ አሁን ሰውነት ግንባታው ላይ? 11 ዓመት ቀላል አይደለም። በጣም ረጅም። እንዴት ነው መቆየት ያስችላል? ትዕግስቱ አንተ ስፖርትን የምትወደው በጣም ፍላጎቱ ካለ እንኳን 11 ዓመት 100 ዓመት ይኖራል። 11 ዓመት እኔ ትንሽ ከበድ ያለኝ አንድ ልጅ ሁሉ ያሳድግ በደንብ እንጂ ይሳድጋል። በደንብ ልጅ የሚደንቅ ነው። እንደው አሁን 11 ዓመት ሙሉ ቆይተህ እንደው ይህንን የሰውነት አለመለወጥ ሰዎች በጣም እንደ ትችትም አድርገውታል ሶሻል ሚዲያው ላይ በተለይ እንደው ከምን የመጣ ነው ይሄ የሰውነት አለመለወጥ? 11 ዓመት ሙሉ ስፖርት ተሳሳተው ከባድ። እንግዲህ እኔም እሱ ነገር በጣም ለብዙ ጊዜ ያሳስበኝ ነበር በጣም ብዙ ጊዜና ከሆነ ጊዜ በኋላ ግን ሶስተኛው አይኔን ከተጠቀምኩ በኋላ ይሄ ነገር ሰውነት ለውጥ እንዳለኝ ተረዳውና እስከሆነ ጊዜ ድረስ እኔ የምጨነቅ ነበር እና ሶስተኛው አይኔን በመጠቀሜ ነው። በነገራችን ላይ ሶስተኛው አይኔ የሚለውን ፊልም አይተዋል? ሶስተኛው አይኔ አዲስ አለ። ሶስተኛው አይን ነው። ኖ ሶስተኛው አይኔ አየህ፣ ብዙ ሰዎች ሶስተኛው አይኔ የሚለውን ፊልም ስላልተመለከቱት ይመስለኛል የኔ ሰውነት ለውጥ ያልተረዱት ሊመለከቱት ያልቻሉት እና እንጂ እኔ በደንብ የሰውነት ለውጥ አለኝ። እንደው አሁን ምናልባት አሁን ሶስተኛው አይን ያልከውን ነገር ብዙ ሰዎች ላይረዱት ይችላሉ። ምናልባት እኔነት ሰዎች ሶስተኛ አይን ላይኖራቸው ይችላል። ያው እኔ ሁለት ነው ያለኝ። ሰውም እንደዛ ይሆናል ብዬ አስባለሁ። ሶስተኛ አይን ካልተጠቀመና ካላየ ምናልባት እንደው ቅር ካላለ ፎቶ አለኝና እንደው በፎቶ ብናይ ደስ ይለኛል። እኔ ክፈቶ እስኪ ፎቶ ያንተ ፎቶ ነው። መቼ ነው ይሄ ፎቶ የተነሳ? 2011 ከ6 ዓመት በፊት ከ6 ዓመት በፊት የሚደንቅ ነው በጣም የሚገርመኝ። ከ6 ዓመት በፊት የተነሳው አይደለም የሚመስለው። እንደው ዝም ብዬ ሳየው አሁን እዚህ ስቱዲዮ በራፍ ላይ የተነሳ ነው ለውጡ። እሱን እኮ ነው የምልህ። አሁን ብዙ ሰዎች ሶስተኛው አይናቸውን ስላልተጠቀሙ የኔን የሰውነት ለውጥ ሊመለከቱት አይችሉም እና ስለዚህ ሶስተኛው አይኔ የሚለውን ፊልም ተመልከቱት በደንብ እና ያኔ የሰውነት ለውጤ ልትረዱት ትችላላችሁ ነው የምለው። እንደው ነገሮችን ትንሽ ግልጽ ለማድረግ ያክል ሶስተኛው አይን የሚለውን ነገር አይተዋል አንተ? ሶስተኛው አይንህን በደንብ እንዴታየው? እንግዲህ የሚገርምህ ነገር እኔ የሰውነት ለውጤ ባለመምጣቱ ምክንያት ስፖርት ከጀመርኩ ከተወሰኑ ዓመታት በኋላ እንዴት ነው ይሄ ለውጥ የማይመጣው እያልኩኝ ራሴ ጋርም እጣላ ነበር እና ወደ ሶስተኛው አይኔ ልመጣልህ ነውና ምንድን ነው ይሄ ችግር? ሰውነቴ ለምንድን ነው የማይለወጠው እያልኩኝ በጣም ብዙ ዓመታቶችን ስጨነቅ ነበር ያሳለፍኩት። የሚገርምህ በዙሪያዬ የጤና ባለሙያዎች ሐኪሞች አሉ፣ በጣም ጎበዞች ማለት ነው። የቅርብ ሰዎች በጣም አሉ የተባሉ ናቸው። ኢትዮጵያ ውስጥ የማያክሙት ነገር የለም። በሬ ብትል፣ ድመት ብትል፣ አይጥ ብትል፣ ውሻ ብትል፣ ግመል ብትል፣ የጋማ ከብት ብትል ሁሉንም ሰው ያክማል እና ነገሩ ስለሚያስጨንቀኝ እነሱ ጋር በተደጋጋሚ እየሄድኩኝ ስላለኝ ነገር ጠይቃቸው ነበር እና ምንድነው ያሉኝ? ሪቨርሳል ቦዲ ነው ያለህ አንተ በተፈጥሮ ከሌሎች ሰዎች አንተ የምትለይበት ሪቨርሳል ቦዲ ነው ያለህ። ሪቨርሳል ቦዲ
ሪቨርሳል ብለው መለሱልኝ ማለት ነው። ምን ማለት ነው በአማርኛ ሪቨርሳል? ሪቨርሳል ማለት ግልብጥ ሰውነት፣ ግልብጥ እንደማለት ነው። ወዴት ማለት ማንኛውም ሰው ስፖርት ሲሰራ ሰውነቱ ወደ ውጭ እንደሚበለጽገው የኔ ሰውነት ደግሞ ወደ ውስጥ ነው የሚያድገው። የአካል ብቃት እንቅስቃሴ የሚሰሩ ሰዎች ወይም ደግሞ የሰውነት ግንባታ የሚሰሩ ሰዎች ጡንቻቸው ወደ ውጭ ነው የሚወጣው። የኔ ደግሞ ወደ ውስጥ ግልብጥ። ሞራል ስጡልኝ። በዚህ አጋጣሚ እኔ ትንሽ መመክርም አንድ ጉዳይ አለኝ። ይሄ ሞክር እስኪ ይሄ የዓለም ሪከርድ ላይ ምናምን ሞክር። እስካሁን ያው አንተ ላይ ቀረብኩ አይደለም፣ አሁን ያገኙኛል ብዬ አስባለሁ። በዚሁ አጋጣሚ ደስ ይላል። በጣም የሚገርም ነው። ሪቨርሳል ቦዲ እንዴት አወቅ? ሪቨርሳል ቦዲ ሪቨርሳል ቦዲ እንግዲህ ያወቅኩበት ሶስተኛው አይኔ ልጠቀምበት የቻልኩት መንገድ ጓደኞቼ እንግዲህ ሰውነቴን ራጅ አንስተው ነበር። በራጅ ወደ ውስጥ በራጅ አንተ እኔ በቃ ሲያሳዩኝ ፎቶውን የራጁን ፎቶ እኔ ራሴ ታገል ነኝ ዮሴፍ ነኝ ብዬ ራሴ ጋር በቃ የሆነ መጠራጠር ጀመርኩ። በጣም የሚገርም ነውና ሰውነቴን ሳይሆን ሌላ ተአምር፣ ጡንቻዬን እዚህ ጋር ያለውን ጡንቻ ብታይ ሌላ ተአምር ነው። በቃ ሙክት አውራ ዶሮ የሚያክል ጡንቻ በዚህና በዚህ አለ። ግዝፈቱ እንደውም አክስቴ ያለፈው ፋሲካ ምን አለችኝ? ለምን አውጥተን ይሄን አውራ ዶሮ ለምን ለፋሲካ እናርደውም ስትለኝ ሌላ ግዢ አልኳት። እየቀለደሽ ነው እንዴ? ቅር የሚል ቀልድ ይላል። ጥሩ አክስት አለች። ደስ ይላል። እሺ እና እንደዛ ነው። ሶስተኛው አይኔን በራጅ ነው። በጣም የሚደንቅ አሪፍ ምልከታ ነው። ሰዎች ሶስተኛ አይናቸውን እንዴት ማየት እንዳለባቸው አያውቁም። እንደዚሁ ደግሞ እንደ ማስተማሪያም ነው። እንደ ማስተማሪያ ሶስተኛ አይናቸውን በዚህ መንገድ ማየት ይችላሉ ማለት ነው። የሚደንቅ ነው። በጣም የሚገርም። እስኪ እንደው ወደ ቀጣይ ጥያቄ ልለፍና ታገል 11 ዓመት ሙሉ ስትቆይ እንደዚህ አይነት ነገሮች አይተሃል። በጣም የሚደንቅ ነው። የሚገርም ነው። ለሰዎችም አዲስ እንደ ዜና ነው። ሳላደንቅ አላልፍም። እንደው በዚህ ጉዳይ ዙሪያ ላይ በሰውነት ባለመለወጥ ዙሪያ ላይ ሰዎች ትችት ያቀርባሉ። በእርግጥ እንደው ምን አይነት ኮሜንት ሰጧል? ቀላል ትችት አለ። በቃ ሰው አንተ ስትለወጥ ወይ የሆነ ነገር ስታረግ በቃ እሱ ያን ነገር ስላልሆነው ምቀኛ ነው የሚሆነው፣ አይወድም። እና በጣም ብዙ ትችቶችን አጋጥሞኛል። እንደውም አንድ ጊዜ እንደዚህ ቲክቶክ ቪዲዮ መስራት ከጀመርኩ በኋላ እንደዚህ የትራይሴፕስ እየሰራው እያለ እኔ እንግዲህ የትራይሴፕስ የምሰራው ቪዲዮ የምሰራው ስፖርታዊ እንቅስቃሴዎችን ሰዎች አይተው እንዴት እንደሚሰሩ ትምህርት እንዲወስዱበት ነው። መማሪያ ቪዲዮ ነው። መልካምነት ነው። አንድ መልካምነት ነው ይሄ ራሱ ማለት ነው። እና እንደዛ እየሰራው የሆነ ሰውዬ ኮሜንት ላይ ገብቶ ምን ብሎኛል? እኔ የምልህ ታገል፣ ስፖርት ከሰራህ በኋላ መተኪያ አሳር ነው እንዴ? መተኪያ ደቼ ነው እንዴ? ያለ ነገር መቼም ቢሆን ከህሊናዬ አይጠፋም። በጣም ከባድ ነገር ነው። በቃ የሚናገርህ በተለይ አበሻ ምንም ስለሚያወራው ነገር አያውቅም። ትችት ላይ ይበረታል፣ ስራ ላይ ከመበረታት ላይ እና አሁንም ደግሞ እንዲሁ የባይሴፕስ እየሰራው እያለ እንዲሁ ቪዲዮ የባይሴፕስ እየሰራው የአሁኑ ራሱ ሰውየው ደንበኛ ጠላቴ ነው። በነገራችን ላይ እንደው ባገኘውና ብናወራም ደስ ይለኛል። ሰውየው ጋር ምን አለኝ? አሁንም ድጋሚ እኔ የምልህ ታገል ጉጠት፣ የአቶ ጉጠት ልጅ የህሊና ነው እንደምትሰራው። እኔ እንግዲህ የባይሴፕስ ነበር ስሰራ ነበር። የህሊና ነው የምትሰራው ይባላል። አሁን እንደዚህ ይባላል። በጣም ባለጌ የሆነ ሰው መጥፎ ነው።
እንደው ከነዛ ባለፈ ጥሩ ኮሜንቶች ሳሉ ዋው ጥሩ ኮሜንቶች አሉ። እኔም ያው ሰው ስለኔ ያለው ነገር ጥሩ እንዲሆን ራሴ አካውንት ላይ ራሴ እየገባው ጥሩ ነገሮችን እጽፋለሁ። ራስን ከመውደድ እኮ ነው የሚጀምረው ሁሉ ነገር። ራስን ካልወደድከው ማንም አይቀበልህም። አይቼው ነበር በነገራችን ላይ ከትናንት ወዲያ ፖስት ያደረከው ቪዲዮ ላይ ራስ ገብተህ ታምራለህ ብለህ ኮሜንታል ራስ ወራል ስትልኝ በቃ የሚደንቅ ነው። የሚገርም ነው በጣም ራስ ከመውደድ ነው ብዙ ነገር ራስን መቀበል አለብህ። በትክክል እንደው አሁን ከነዚህ ከትችቶቹ መልካም ንግግር ከመነጋገሩ ባለፈ ደግሞ ስፖርት ላይ 11 ዓመት ሙሉ እንደመቆየት እንደው የተሳተፍካቸው ስፖርታዊ ውድድሮች ምናምን በነገራችን ላይ እንትን የሚባል ነገር ሰምቻለሁኝ ታገልይ ለየክበባቶች ለጂም ክበባቶች ስልጠና ትሰጣለህ? በደንብ ሰጣለሁኝ ግን ሰጥ ነበር በሚለው አሁን ቁሟልና ምንድነው የሆነ እድለቢስ ከመሆን የሚመጣ ይመስለኛል። ብዙ ጊዜ የማሰራቸው ሰዎች ወይ አንገታቸው የተወላሸሸ ነው፣ እጃቸው ወላቀ ነው፣ ወይ ዲስካቸው ይወርዳል። እኔ ደግሞ ሰው እንደዛ ሲሆን ደስ አይለኝም። በስፖርት ጊዜ በስልጠና በማሰለጥናቸው ጊዜ እንደዛ የሆኑ መቋቋም እየከበዳቸው እዛ ደግሞ ሲኮላሹብኝ አስጠላይ ተውኩት። ከመልካምነት የሚመጣ ህመም ይገባኛል። እንደው እስኪ ወደዚህኛው ጥያቄ እንለፍና እንዴት ነው ስፖርታዊ ውድድሮች ላይ በደንብ ከዚህ በፊት ደቡብ አፍሪካ 2 ጊዜ ለስፖርት ውድድር ሄጃለሁ። በግል በግል አይደለም ኢትዮጵያ ነው ክዬ ነው እንጂ ትቀልዳለህ። የሚገርም ነው በጣም። እና ከዚህ በፊት ለሰውነት ቅርጽ ውድድር ደቡብ አፍሪካ ሄጄ አንደኛ ወጥቼ ነው የመጣሁት በዚሁ አጋጣሚ። ኧረ እባካችሁ ኧረ ሞራል ስጡልኝ። ታገልዬ እጅግ አድርጌ በጣም ኮራለሁኝ ማለት ነው። እሺ እንዴት ነበር የቅርጽ ውድድሩ? እንግዲህ የቅርጽ ውድድሩ በጣም ደስ በሚል ሁኔታ አንደኛ ወጥቼ በመምጣቴ የራሱ በጣም ነው ደስ ያለኝ። እንዴት ግን አንደኛ ልትወጣ ማለት ይመስለኛል ግዙፍ ናቸው። ያው አንደኛ ልወጣበት የቻልኩት ምክንያት እነሱ እንደኛ የተጋረደባቸው አይደለም። እነሱ በደንብ ነው ማንም ሳይነግራቸው ሶስተኛ አይናቸውን የሚጠቀሙ ህዝብ ነው እዛ ያለው እና ይዛም ያዩልኝ ሰውነቴን በራጅ ነው ባልትራሳውንድ በራጅ አዩት። ካሉት ተወዳዳሪዎች የኔ ሰውነት ሲታይ ሰማይና ምድር ነው። በአንደኛ ወጥቼ መጥቻለሁ በዚሁ አጋጣሚ። እንደው ችግራችን ምን መሰለህ? ያው እኛ ሀበሾች ስንባል ትንሽ የአስተሳሰብ ድክመት ያለበት ይመስለኛል። የውጭውን ነው ነጮች ምን እያደረጉ እንደሆነ እሱን ነው ትሬንድ እያደረግን የምንከተለው። ሀገራችን ላይ ምን እየተሰራ እንደሆነ እንዳንተ አይነት ኩሩ የሆኑ ሰዎች ደግሞ እየወጡ እንደሆነ አናስተውልም። እሱ ትልቅ ችግሩ። እና ሁለተኛ ጊዜም ደግሞ ለቦክስ ውድድር እንዲሁ ደቡብ አፍሪካ። በነገራችን ላይ ደቡብ አፍሪካ ብዙ ጊዜ የስፖርታዊ ውድድሮችን ታዘጋጃለች። ከ2 ጊዜ በላይ ተመላልሻለሁ። እንደውም ጥሩ አጋጣሚ አለችኝ። በዚሁ አጋጣሚ ላካፍላችሁ። ብዙ ብዙ ጊዜ ደቡብ አፍሪካ ከመመላለስ የተነሳ ህዝቦቹ ጋር በቃ ወንድምና እህት ነው ወዳጅነት ፈጥር ያለውና እንደዚህ ሲሄድ በቦርሳዬ ሌላ ዕቃ ከመያዝ ይልቅ በርበሬ እያስኩኝ እየሄድኩ ሰዎቹ ጋር ንግድ ጀምሬያለሁ። ጎን ለጎን የሚገርም የስራ ፈጠራ በሁሉም መንቀሳቀስ አለብህ። አየህ የሚገርም እና የሆነ እንደው ምን አጋጥሞኛል መሰለህ፣ ፕሌን ላይ እየሄድኩኝ እንዲሁ ምን አጋጠመኝ፣ በርበሬውን ይዤው እንዳለ የሆነ ፈረንጅ ነው። ከዛ እሱ ምንድነው የመሰለው እጽ ነው የመሰለው። ገብቶሃል? ተጠራጣሪ ናቸውና እንደዚች ብድግ አድርጎ ወደ አፍንጫው ብን ሲያረጋት ብን ብሎት ሊሞት ሲል ፈጣሪ አተረፈ። ሞተ። እንዴ ትቀልዳለህ? የወለጋ በርበሬ እኮ ነው። ባይገለው ነበር የሚገርመኝ።
እንደውም በዚሁ አጋጣሚ የወለጋ በርበሬ አሪፍ ነው፣ በደንብ ጥሩ ነው። ሚስት ምናምን ከፈለገች ላምጣል ወይ? አይ እንትን ይላል አያስፈልግም? ውጭ እናወራለን ይሻላል። እና እንደዚህ አይነት አጋጣሚዎች አሉ። በጣም የሚያዝናኑ ነገሮች አሉ። በጣም የሚደንቅ ነው። አዎ። ከዛ በኋላ ወደ ቦክሱ ስመለስልህ ያው እዛ ደግሞ ብዙ አጋጣሚ ያጋጥመኛልና ትንሽ የሚያሳዝን ነገር ነው ያደረገው። ምንድነው ደቡብ አፍሪካ እየተወዳደርኩ ያለ እኔ ጋር የሚወዳደረው ተወዳዳሪ ቦክሰኛው ማለት ነው ብታየው ሰውየውን 4 ግመል ነው የሚያክል 4 ግመል ግዝፈቱ ማለት ነው። በዛ ላይ ደግሞ ጥቁረቱ ቅሪላ በቃ ጨለማ። ከዛ ሲገባ ሁሉ እያየሁት አሰልጣኝን ዘወር አልኩና እኔ የምልህ የሰውየው ብቻውን ነው ወይስ ሌላ ሰው ውጧል ብዬ ጠየቅኩትና አይ ብቻውን ነው ምናምን ሲለኝ እሺ ብዬ ወደ ውድድሩ ገባን ማለት ነው። ከዛ አንተ ሰውየው ተወዳዳሪው በጣቱ ውስጥ በጓንቱ ውስጥ ማለት ነው ብረት ይዞ ገብቷል። ለካ ሊጎዳኝ እንዴ ብረት ይዞ ገብቷል። እነዚህ ሁለት ጥርሶች ይታያል። አዎ እስኪ አርቲፊሻል የዝሆን አስመጥቼ ሲለኝ ረገፉ። የት እንደወደቁ አይታወቁም። ተፈለጉ። ብዙ ሰዓት ነው የተፈለጉት። በነገራችን ላይ በመሳሪያም ተፈለገ፣ ታጣ። በኋላ ሲጠራ ለካ ውጭው ነው እርሰን አስውጣው ነው። አስውጦኝ። በጣም የሚገርም ነገር ትልቅ ፈተና እኮ ነው። እኔ እኮ የሚገርመኝ ከዛ በላይ ምን አለ መሰለህ ሞት ብሎ ሰደደ። ሞት የነሱ ቋንቋ ነው። በእነሱ ቋንቋ ምን ፈልጎ ነው? አንተ ጥርስህን ይዋጥክ ባለጌ ማለት ነው እንግዲህ። በኋላ ሳጠራ በጣም በቃ ገረመኝ እና እኔ ይሄ ሁሉ ምንም አልመሰለኝም። ጥርስ የሚውለቅ ለዋጠውም ይስደበኝም ችግር የለውም። የአሰልጣኙ ንግግር ምን አለው? ለዚህ ነፍሰ ቀጭን፣ ለዚህ ወስፋታም በረኛህን ከርብተህ ልትገጥመው የሚገባ ሰውዬ እንዴት ብረት ይዘህ ገብተህ ትጎዳዋለህ? እንደዚህ ሲል በቃ ጥርሴ ብቻ ሳይሆን የረገፈው ልቤም ረገፈ። ቅስምም ይሰበራል እንጂ በቃ ሁሉ ነገር የተሰበረ። በዚህ ሰዓት ስፖርት ላይ ያሉ ሰዎች ጭራሽ ስፖርታዊ ጨዋነት ምናምን የላቸውም እኮ ጭራሽ። በጣም የሚያሳዝን ነገር ነው። በቃ ለሰው ያለው አመለካከት ሰው በጣም የሚያሳዝን ነገር ነው። በጣም ባለጌዎች ናቸው በእውነት። እንደዚህ የሚያስከፉም አጋጣሚዎች አሉ። እኔ ግን ምንም አይመስለኝም። ስፖርታዊ ጨዋነት እንኳን የለም። ማክበር የሚባል ነገር ራሱ ባለጌዎች ናቸው። በጣም ባለጌ የሚለው ቃል አይገልጻቸውም። አዎ እንዴ ባለጌ ትላለህ? ብስብስ ናቸው። ምን ብስብስ ብቻ እንደነዚህ አይነትን ሰዎች ብስብስ እኮ የብስብስ ልጅ ራሱ የብስብስ ልጅ ዘር ማንዘረ ብስብስ ሊባሉ ራሱ ቅር አይልም። ምናልባት እንደው ይህንን ፕሮግራም እየተከታተልከው ከሆነ እንኳን በቋንቋ እንደው አሲስታንቶቼ ይተረጉሙልኝ እንደባክታል። ብስብስ የብስብስ ልጅ ብለው እንግዲህ ብስብስ የብስብስ ልጅ ዘረ ብስብስ ብሏል። በጣም ደስ ይላል። እንደው ግን የእውነት ትልቅ ታሪክ ነው ያለ። እጅግ በጣም አሳዛኝ ያዝናለሁ በእውነት። በነገራችን ላይ ብዙ ውጣ ውረድ ያሳለፉ ሰዎች በህይወታቸው ስኬታማ የመሆን እድላቸው በጣም ሰፊ ነው። ይህንን እድል ማለት ይህንን አስከፊ ጊዜ ስላሳለፍክ እንደው ቅር እንዳይሰማ በፍጹም። በቃ ስሜን ነው የሚያስታውሰኝ፣ ታገል መሆኔን ነው የሚያስታውሰኝ። ሁሌ ታገላለሁ፣ አሸንፋለሁ። ዋው በጣም የሚደንቅ አስተሳሰብ ነው የእውነት። እንደው አሁን በመጨረሻ እንደው ታገልዬ ከመለያየታችን በፊት እንደው ለተመልካቾች በሰውነት ቅርጽ ዙሪያው ነው እንግዲህ ሶሻል ሚዲያ ላይ እጅግ በጣም መነጋገር የሆንከውና እንደው ትንሽ እንደው ቅርጽህን እንደው አታሳይልኝ? ችግር አለ? አሳይልሃለሁ። በጣም ደስ ይለኛል። እባክህ በጣም ደስ ይለኛል። ያው እንግዲህ የመጀመሪያው ትራይሴፕስ ይባላል። ያው እንግዲህ ምናልባት ሴቶቻችን ካላወቁት ትራይሴፕስ ማለት እዚህ ጋር
ትራይሴፕስ እዚች ጋር ካገጭህ እንደዚች ወረድ ትልና መገጣጠሚያው አለ አይደለ? እቺ እንደዚህ ማለት እንግዲህ ውድ ተመልካቾች ይሄ ትራይሴፕስ ይባላል። ማወቅ አለበት። ሌላኛው ደግሞ ባይሴፕስ ማለት ያው እዚህ ጋር ያለው ነው። ይሄ ማለት ይሄኛው ይታያችኋል አይደለም? ከዛ ይሄ የሚደንቅ ነው። ሞራል ባይሴፕስ ይባላል። ሌላኛው ደግሞ የእምብርት ነው። የእምብርት ስፖርትም አለው። ማንም ሰውነት አይቀርለትም። የሰውነት አካል ሁሉ አለው። እምብርታዬን በነገራችን ላይ እንደዚህ ስፋቱን መቀነስም መጨመርም ይችላለሁ። ጉድጓዱን እንዲሁ ማለት አውቶማቲክ የሚደንቅ ነው። ሌላው ደግሞ ብዙ ሰዎች የማያውቁት እርግጠኛ ነኝ አንተ የማታውቀውም የግንባር እንዴት ነው? እንደዚህ ትልና በየቀኑ የግንባር ስፖርት መስራት አለ። በተለይ ኢትዮጵያውያን ሴቶች እባካችሁ የግንባር ስፖርት ሴቶቹ ግንባራም ናቸው በጣም። እሺ ሌላ ምን አለ? ሌላ ያው በነገራችን ላይ ሳልናገር ሌላው ዋነኛው ስፖርት ወንዶች በተለይ ያንን ስፖርት ካልሰሩ ወንድ አይሆኑም። ምንድን ነው? ዲጋፕ። ውድ ተመልካቾች ዲጋፕ መስራት አለባችሁ። ዲጋፕ ላሳያችሁ። ዲጋፑ እንዴት ነው? እዚህ ጋ ከወረድክ በኋላ እኔ ልንቀጥቀጥ እየተንቀጠቀጥኩ መስሎ ነው እንዴ? የስራ አንድ አካል መንቀጥቀጥ አለበት። በደንብ ኧረ ምኑን ሰጠሽ ነው? ኧረ ምኑን ሰጠሽ ማለት ነው። እንደዚህ እንሰራለን። የሚገርምህ ላንሳ። ችግር የለውም። የስፖርት ሰው የማንንም እገዛ አያስፈልገውም። ራሴ ነኝ የምነሳው ማለት ነው። እጅግ በጣም የሚገርም ነው። በጣም የሚደንቅ የሚገርም ነው። እንደው በእውነት ጥሪን አክብረህ እዚህ ድረስ ስለተገኘልኝ እጅግ አድርጌ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። እንደው የቀረ የምትለው ስፖርት አለ? በጣም የሚደንቅ ነው። መላ ተክለ ሰውነትህ እጅግ በጣም የሚያምር ነው። ደስ ይላል። አቋምን በጣም እንወዳለን ሁላችን። እንግዲህ ውድ ተመልካቾች ከዚህ በኋላ ሶሻል ሚዲያ ላይ ቲክቶክ ላይ እየገባችሁ መዝለፉ ምናምን ትርጉም የለውም። ምንም አያደርግላችሁም ጊዜ ከማጥፋት ውጭ። የሚገርመው ደግሞ ከላይም ከታችም እኩል ነው። የእግር ጡንቻዎች ሁሉ እጅግ በጣም ላይን ሁሉ በጣም ይማርካሉ። እጅግ በጣም እንደው ምናልባት ካላስቸገርኩ የእግር ጡንቻዎችን ተሰየን። እንኳን አስታወስከኝ። ነው ታግዘኛለህ። ምን ላድርግ? እኔ እግሬን ከፍ ሳረግ ትይዘዋለህ ማለት ነው። እግር ነው የእግር ወይም እግር የእግር ነው። እግር አይባልም፣ የእግር ነው የሚባለው። እግር ድንቅ ነው። ይሄ የእግር ወራር ስጥልኝ ዋስቻችሁ። እንግዲህ 11 ዓመት ሙሉ ሲለፋ ያለመታከት ብዙ ሰዎች እንደው ኮሜንት ላይ አያለሁኝ። አስቀድደህ ወይ እኔ ልቀቀኝና አስቀድደህ ዋሽንት አድርገው እያሉ ይሁን ትችታቸው ያበረታኛል። በመጨረሻ ለተመልካቾች ማለት የምትፈልገው ነገር አለ? አዎ፣ በተለይ ለወጣቶቹ መናገር የምፈልገው ነገር እኔ ለውጤን ለመመልከት እጥር ይሆናል እንጂ ለውጤ አፍ አውጥቶ እንዲያወራ በፍጹም አልፈቅድም። ሰዎች ራሴ ሰርቼ የተለወጥኩትን ለውጥ ማየት አለባቸው እንጂ እኔ አላወራም። ስለ ለውጥ አይወራም። አንዳንዴ ፈጣሪ አለመለወጥህን አይቶ ሊለውጥ ይችላል።
ይሄን ነው የምለው። የሚደንቅ ንግግር ወዳጅ በጣም እጅግ አድርጌ አመሰግናለሁ። በጣም እናመሰግናለን። እንግዲህ ተመልካቾቻችን ስትከታተሉት የነበረው ፕሮግራም ይህንን ይመስል ነበረ። ፕሮግራማችን አላለቀም፣ አሁንም አላለቀም። በቀጣይ ሳምንት ከመምጣታችን በፊት ደግሞ አሁንም አንድ ጣዕመ ዜማ ለእናንተ ጋብዘናችሁ ነው የምንመለሰው። በዚሁ በበቆሎ ቲቪ ሾው የሚቀርብላችሁን ሙዚቃ እያደመጣችሁ ዘና ፈታ በሉልን። ዌልካም ቱ በቆሎ ሾው። ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ መሆን ትችላላችሁ።